ትርፍ ላይ መመስረት ብቻ ሳይሆን ግል ኮንትራክተሮች ገብቶ ሊሰሩ የማይችሉባቸው አስቸጋሪ ቦታዎች ላይ ገብተን እየሰራን እንዳያችሁት ይሄ በተለይ የግንባታ ቁሳቁሶችን በሰው ኃይል ጉልበት በፈረስ በአህያ ያመላለስን ያው የምታዩት አይነት ተፈጥሯዊ ወይም ጂኦግራፊካል ሎኬሽን ባለባቸው ኤሪያዎች ሁሉ እየሰራን ነው አለ። የግዴታችን ስለሆነ ነው የምናደርገው። አንዱ የህዝብ ተቋም ነው ብያቸዋለሁ ቅድም። የህዝብ አገልጋይነታችን መገለጽ አለበት በዚሁ ስራ ነው። እዚህ አካባቢ ያው እንዳያችሁት በጣም ቦታው ቶፖግራፊው አስቸጋሪ ነው። 1 ኪሎ ሜትር ሙሉ ከ1000 ሜትር ኩብ በላይ የሆነ የግንባታ ግብአቶች ድንጋይ፣ አሸዋ፣ ጠጠር፣ ሲሚንቶም ጭምር በሰው ኃይል ያው እየተመላለሰ እየተሰራ አሁን በአሁኑ ሰዓት ለማህበረሰቡ አገልግሎት እየሰጠ ይገኛል። ፊት ሲቆፈር በጣም ከባድ ነበረ፣ ፈታኝም ነበረ። ያው እንግዲህ አሁን እነዚህ አሁን የምታያቸው መንገዶች አፈር የወጣባቸው መንገዶች ናቸው። በሰው ኃይል ነው ወጣው አፈርም ያው ከዚህ አሁን የተቆፈረው ቀላል አይደለም። ወደ 782 ሜትር ኪዩብ አፈር ነው ከዚህ የወጣው ማለት ነውና በጣም አስቸጋሪ ነበረ። ያው ይሄንን ድርጅታችን የሚያሳየው ምንም ማይቻል ነገር የለም የሚለውን ለዛውም በሰው ኃይል ማይቻል ነገር የለም የሚለውን ማሳያ ነች ማለት ነው። እቺ ቦታ በጣም ተራራማ ነበረ። ኢቨን ሰርቬይንግ ሪዲንግ ራሱ ለመውሰድ በጣም አዳጋች ነበረ። ይህም ሆኖ ግን እንን አልፈናል ማለት ነው።